ተደስተሽ ይላል። እጅግ በጣም ደስተኛ ነው ያደረጋችሁኝ። በጣም እናመሰግናለን። እጅግ ብርሃንዬ እወድሻለሁ። መልካም ልጅ ነሽ። እወድሻለሁ። አይዞሽ አይዞሽ፣ እክስሻለሁ። ጸልይ ጸልይ። ምንጊዜም የማልከዳሽ አባትሽ ነኝ። ባልሽ ብቻ ሳይሆን አባትሽ ነኝ። ቃሌን በኢትዮጵያ ሕዝብ ፊት ገብቻለሁ። አስረክቡኝ በፍቅር ብያለሁ። ተባረኩኝ ማለት እንችላለን። በጣም ጤና እሷን የጸጉሯማ እኔ እኮ ሳያት ሀቢባን አልመሰላለች። ሀቢባ ምትወጃዝ እችት ቤትሽም እችት ሁሉም ይወዱሻል። ቤተሰቤ ዘመዳዶቼ ሁሉ ይወዱሻል። አብዬ ምንጊዜም በልባችን ውስጥ ያለሽ ነሽ። ሀገር ቤት ስመጣ እቤታችሁ ድረስ መጥቻ አገኛችኋለሁ። እኛም እንወድሻለን። ተባረኩልኝ። ጊዜያችሁን አልጨርስባችሁ። በጣም ደስ ይላል። በጣም ደስ ብሎናል። እና አወራችሁ፣ ተግባባችሁ እርስ በርስ በደንብ አችሁ። በጣም ከወንድሟ ጋር ማስተዋወቃኝ ያለች ከእህቷ ጋር ማስተዋወቃኝ ከእህቷ ጋር እያወራን ነው። አሁን ሐምሌ ላይ እሱ ፈተናውን እንደተፈተነ አዲስ አበባ ይሄዳለው። እንደ ደንቡ ሽማግሌ አድርጌ ቤተሰቦቿ ጋርም ሊሄድ እየተዘጋጀሁ ነው። በቁም ነገር ነው ሁሉ ነገር መሆን ያለበት። አኮራሻለሁ። እዛ እናት አባቷ ቤት ሲሄድም ላይ ብላይ አንቺን ለማግኘት ሞክራለሁ። በጣም ደስ ይላል በእውነት። ፈጣሪ ለቁም ነገር በቅታችሁ ያሳየኝ ባይኔ። ይህን ብቻ ነው። እንደርሳለን። አላሳፍርሽም። እኔም እናቱም ምስኩም እህቱም ሁሉ ነገር ሆኜ አኮራሻለሁ። በዚህ ገጣሚ ደግሞ እጅግ በጣም መልካም ሰው ነው። በእውነት ነው የምልሽ። መልካም ብዙዎችን ልባቸው የተሰበረ እየመከረ እያጽናና አይዟችሁ የሚል በጣም መልካም ሰው ነው እና በጣም ለሴት ልጅ የሚያዝን ሰው ነው እና እድለኛ ነሽ። በጣም ይንከባከብሻል። እንደ አባት፣ እንደ ባል፣ እንደ ወንድም፣ እንደ ሁሉ ነገር ይሆንልሻል። እርግጠኛ ነኝ። ተማመንበታለሁ። አመሰግናለሁ። እና ደግሞ ሽማግሌ ሊጠይቅ ሲሄድ ደግሞ ላይቭ ገብቶ ያሳየኛል። ቃል ገብቶልኛል። በትክክል በእርግጠኝነት በጣም ደስ ይላል። እጅግ በጣም ደስ ብሎናል። ኮመንቱን እንዳለ እልል እያሉ ነው። አበባና እልል እያደረጉ ነው። በጣም ተደስተንላቸዋል። ፈጣሪ አንድ ወደዳችሁ ፈጣሪ አንድ ላይ ያዝልቃችሁ ያቆያችሁ እስከ መጨረሻ። አሜን። ደስታችሁ ደስ ብሎናል። ደስታችሁ ደስታችን ነው። እሺ፣ ሌላ ማለት የምትፈልጉት ነገር ካለ እድሉን ለእናንተ እሰጣለሁ። አመሰግናለሁ ብቻ ነው የምለው። ኑሪልኝ፣ ክበሪልኝ። እግዚአብሔር ከነ ልጆችሽ ከነ ቤተሰቦችሽ ደስተኛ አድርጎ ይጠብቅሽ እስከ መጨረሻ። አሜን አሜን። ሁሌም ደስ ይላል። እሺ፣ ገጣሚ ለማ ማለት የምትፈልገው ነገር አለ? አንዷን አንቺን ሺ ያርግልን፣ ያብዛልን። ምቀኞችሽንም ልቦና ይስጣቸው፣ ይመለሱ። መልካም ስራዎችሽን እያዩ እንዲመለሱ እንጸልይላቸዋለን። ወዳጆችሽን ሺ ያርግልሽ፣ ያብዛልሽ። እህት ወንድሞችሽ፣ ልጆችሽ፣ ሁሉም ብዙ ሰው ይወድሻል። አሁንም በፍቅር ላይ ፍቅር እንደ ንስር በከፍታ ያውልሽ። ሁላችሁም የሀብዬ ቤተሰቦች ከጎኗ ሳትለዩ በክፉ ጊዜ አብራችሁ ያላችሁ እነማንን ጠርቼ እነማንን ልተው፣ ሁላችሁም ተባረኩልኝ። ድንግል ማርያም ጥላዋን ታጥላባችሁ። ልዑል እግዚአብሔር አሁንም አብዝቶ ይባርካችሁ። መልካም ምሽት። ከስር ሆኜ እኔም ኮፕሊንኬን አደርጋለሁ። ተባረኩ። በጣም እናመሰግናለን። እኔም በጣም ወዳችኋለሁ። ደስታችሁን ያሳየን እስከ መጨረሻ። ሰላም። በጣም ደስ ይላል። ደስ አይልም ጋይስ?
ሽማግሌ ሲልክ ገጣሚ ለማ ሄዶ ያሳየናል። ገብቶ በገስት በቪዲዮ አብርቶ ያሳየናል። ደስ አይልም? ዋው ሰው እንደዚህ ለቁም ነገር ሲበቃ ደስ ይላል። ደስ አም ሀፒ ቢኮዝ ዜይ አር ቦት ሀፒ። እሷም ደስተኛ ናት። አይታችኋል አይደል? ደስታዋን ፈገግታዋን። ኦ ማይ ጋድ ደስ ይላል፣ ደስ ይላል፣ ደስ ይላል። እሺ ተረኛ ሳራ ላይ ነበርን። የሳራን መስፈርት እያነበብኩላችሁ ነበረ። የሳራ መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ30 እስከ 35 እሙዬ እኔ ፍቅር እንዴት ነሽ የኔ ውድ? በእምነቱ ፕሮቴስታንት የሆነ እድሜው ከ30 እስከ 35 የሆነ አሜሪካ፣ ካናዳ ወይም አውሮፓ አገር የሚኖር መልኩ ምንም ችግር የለውም። ቁመቱ መካከለኛ የሆነ የትም ሀገር የሚኖር ማኖር የሚችል እኔን ማኖር የሚችል ነው ያለችው። ማስተዳደር የሚችል ማለት ነው። አግብቶ የፈታም ቢሆን ችግር የለውም። አንድ ልጅ ካለው ችግር የለውም። ከአንድ በላይ አትቀበልም። ይህን መስፈርት የምታሟላ ወንድሜ 01 ነው ኮዷ የሳራ 01 ጽፈህ ግባ። ይህንን መስፈርት የምታሟላ ወንድም። ሎሚ ልትወረውርበት ነው የያዘችው። ሎሚ ነው ያሹ ማሪ ሎሚ በወረወረ መታወት ደረቱን ልትይ ነው። እሺ ሞዴሬተሮች 01 የሚጽፉትን አስገቡ ፕሊዝ። ሎሚ በወረወረ ወንድ እንደሆነ አይታችሁ ፕሮፋይሉን ሶፊዬ ወንድ መሆኑን አይታችሁ እና ወንድ መሆኑን አይታችሁና 1000 ፎሎ ከ500 በላይ ነው ቪዲዮ ማብራት የሚችለው። መታው ደረቱ አወይ ኩላሊቱ ልቡን ባገኘሁት አቦ ፍቅር ታሪክ ለመቼ ነው? ነገ ምንድን ነው? ሐሙስ ነገ ፍቅር ታሪክ ነገ ካለሽ ነገ መናገር ትችያለሽ። ፍቅር ታሪክ እሺ። ቪዲዮ አብራ ወንድሜ ነው ሚበወረወረ ቪዲዮ ካላበራክ እንደዚህ ትነቀላለህ። ወዲያው ቪዲዮ ካላበራችሁ ንቅል አድርገን ነው የምናስወጣችሁ። እዚህ ቤት ቀልድ የለም። ቪዲዮ ወዲያው ነው ሚበወረወረ ሚሚ ተመችታኛለች ሀቢባ። እሺ ብርሽ ጎጃሚው ሚሚ ከተመቸች መስፈርቷን ካሟላለህ ወይ ለአንብብልክና ኮዷን ጽፈህ ትገባለህ። መስፈርቷን ካሟላክ ጉድናይቱ ማሚ ለሚኪሲ ጉድናይት። እሺ የላንብብልክ መስፈርቷን የሚሚ መስፈርት በእምነቱ ኦርቶዶክስ የሆነ ጉድናይት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር ጸይም ረጅም ስራ ያለው አግብቶ የፈታ ቢሆን ችግር የለውም። ልጅ ግን የሌለው ይህን መስፈርት የምታሟላ ከሆነ 03 ጻፍ፣ ከዛ እናስገባሃለን። እሺ የሳራ ብር የምትሰጠኝ ውሽማ ፈልጋለሁ። የመዳም ውሽማ አንተ ኦልሬዲ የመዳም ውሽማ ነህ። ስለዚህ ዝም ብለክ ለመዳም ተወሸም። ሌላ ሁለተኛ ውሽማ መፈለግ የለብህም። አንድ ውሽማ ይበቃሃል። እሺ የሳራ ኮድ 01 ነው። የሚሚ ኮድ 03 ነው። የሚሚ መስፈርት ሌትስ ጎ ሞዴሬተሮች ባካችሁ ኢንቫይት እያደረጋችሁ አውሮፓ ነኝ የምኖረው ከ20 እስከ 24 ዓመት እድሜ ካለሽ ባልፈላጊ ከሆንሽ ሀይበኝ ኖ በኮመንት ሀይ አትልህም። ኔቨር ኤቨር ባለትዳር ነህ አንተ። እዚህ ጋር ገብተህ ቪዲዮ የማብራት ድፍረቱ ከሌለህ ፈሪ ነህ። ፈሪ ወንድ ደግሞ ለትዳር አይሆንም። ስለዚህ በኮመንት ኖ። እሺ ቪዲዮ መጀመሪያ ቪዲዮ 1 2 3 4 5 6 7 8 9 10 ቻው 10 እስከመቆጠር ወይኔ ሶሪ አብርቶ ነበር። ይቅርታ ለምን ዘገየ? ከ10 እስከመቆጠር ያልታሰበ ነው ስሙ። ያልታሰበ ቪዲዮ አብርቶ ነበር። እኔ በስህተት የለቀልኩት ያልታሰበን አስገቡት። ይቅርታ ያልታሰበ ድጋሚ ጻፍ ወንድሜ። ያልታሰበ
ያልታሰበን አስገቡት ጋይዝ። መታው ደረቱ አወይኩም ድብን ባገኘኸው ያልታሰበ እንባ። ኦኬ ያልታሰበ እንባ ያልታሰበ እስከሚለው ነበር ያነበብኩት። ኦኬ ያልታሰበ እንባ ምንድን ነው? ሀዘን ላይ ነው። የሆነ ሀዘንማ ደርሶበታል። ኧረ እኔንም ስሚኝ ወንድሜ፣ አሁን ሰው የምሰማበት ሰዓት ሳይሆን ትዳር ነው፣ የትዳር ጉዳይ ነው። ኦኬ የትዳር አጋርህን መስፈርት ገብተህ ትናገራለህ። መስፈርትህን የምታሟላ ካለች አስገባልሃለሁ። ዳዚ ሎሚ ብወረውር ደረቱ መታሁት። እሺ አሁን የሳራ ተራ ነው። ሳራ ሰዓቷ ሊያልቅባት ነው። ላስወጣት ነው። ለአንድ ሰው የምሰጠው 10 ደቂቃ ነው። የሳራ መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ አሜሪካን ሀገር ወይም ካናዳ ወይም አውሮፓ የሚኖር መልኩ ችግር የለውም፣ ቁመቱ መካከለኛ ቁመት ያለው ማስተዳደር የሚችል አግብቶ የፈታም ቢሆን ችግር የለውም፣ ልጅም ቢኖረው አንድ ችግር የለውም፣ ከአንድ በላይ እንዳይኖር። ለምሷ ማግብታ ፈታለች፣ አንድ ልጅ አላት። ኮዷ 01 ነው። መስፈርቷን የምታሟላት 01 ጽፈት ትገባለህ። 01 ኧረ አስገቢኝ በጌታ ማን ነው? ዶክተር ቴራፒስት ክሊኒካል ወንድሜ። ትዳር ፈላጊ ከሆንክ ትዳር ፈላጊ ነኝ ብለህ ጻፍ፣ ኢንቫይት እናደርግሃለን። ትዳር ፈላጊ ነኝ ብለህ ጻፍ። ከዛ ውጭ ፕሮግራሙ የትዳር ስለሆነ ሌላ ነገር አላስተናግድም። ቤቱ በስኬጁል ነው የሚመራው፣ በፕሮግራም ነው። ፕሮግራሙ ላይ እርዳታ ከሆነ እርዳታ ነው፣ የትዳር ከሆነ የትዳር ነው፣ የፍቅር ክሊኒክ ከሆነ የፍቅር ክሊኒክ ነው። ለስፔሻል ኒዶች ድምፅ የምንሆንበት ከሆነ ሁሉ ነገር ቀን አለው፣ ሰዓት አለው። እዚህ ቤት ጌም ከሆንኩ ጌም ነው፣ በፕሮግራም ነው። ትዳር ፈላጊ ብቻ ነው አሁን የሚገባው። ለምን? ፕሮግራሙ የትዳር ፈላጊዎች ስለሆነ። 03 የሚጽፉ አሉ። ለ03 የሚጽፉት ለሚሚ ነው። የሚሚ ኮድ 03 ነው። ኦኬ የሶስቱንም እነግራችኋለሁ፣ አነብላችኋለሁ። የሚሚ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር ጸይም ረጅም ቁመና ያለው ስራ ያለው አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ የሌለው። ይሄ የማን መስፈርት ነው? የሚሚ ኮዷ ስንት ነው? 03 ኦኬ። አሁን ደግሞ የማርታን አነብላችኋለሁ። መጀመሪያ ያልታሰበ ምን ኮድ ጽፎ እንደገባ አልጠይቀው። 01 ወይ 03? 03 ኦኬ እሺ። ስለዚህ አሁን 01 ነው የምጽፉት። እሺ የማርታን መስፈርት አንብብላችሁ። የማርታ መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ27 እስከ 30 የሆነ ከኢትዮጵያና ከዱባይ ውጭ የትም ሀገር የሚኖር ጸይም ረጅም የሌለው መላጣ ያልሆነ ምንም አይነት ሱስ የሌለበት አግብቶ የማያውቅ ልጅ የሌለው ይህንን ትዳር የምታሟላ ካለክ የማርታ ኮድ 04 ነው። 04 ጽፋችሁ ትገባላችሁ። አመሰግናለሁ። አሁን ወደ 03 እንሄዳለን። ያልታሰበ እንባ ስልክ ተደውሎብካል። እያየ ቪዲዮ አይታይም። እሺ እሺ ወንድሜ 03 ማለት የሚሚ ኮድ ነው። ታውቃለህ አይደል? እስቲ መስፈርቷን ብዙም አልሰማሁም፣ ስራ ነበር። ማክሰማ ነው 03 ጽፈ የገባው። እሺ የሚሚ መስፈርት በእምነቱ ኦርቶዶክስ የሆነ ሚሚ ማለት እሷ ናት። ያት መጀመሪያ መስፈርቷን ካልሰማ እኮ ድጋሚ እንድትሰማው ሚሚን አይተካታል። እሺ መስፈርቷ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እና ከኦርቶዶክስ ኦርቶዶክስ እድሜው ከ30 እስከ 35 30 ገብተሃል? 30 ነው የእድሜ 30። ኦኬ አሞታል። እሺ የትም ሀገር የሚኖር ስላለች ስለዚህ ችግሪን ጸይም ነክ? ጠይም እንኳ አይደለም ቀይ ነኝ። እኛ ግን የሚታየን ጠይም ነው፣ የምትታየን ጠይም ነው። ለራስ ካዶ ነው። ካሜራውን ያጸየመክ ይሁን ችግር የለም። እሺ ካሜራውን ያጸየመክ እንጂ ቀይ ነክ። ኦኬ አይ ለኛ የሚታየን ጸይም። እሺ ቁመትክ ረጅም ነው? 1.70 ሜትር። ኦኬ ረጅም ነው። እሺ ስራ አለክ? ስራ ለጊዜው ዱባይ ነው ያለውኝ። በቅርቡ ነው የመጣው፣ 6 ወሬ እኮ ስራ አለክ? ያው ዱባይ ስራ አለኝ፣ ገብቻለሁ፣ እየሰራሁ። ኦኬ እሺ አግብተህ ፈታሃል?
አላገባውም። ልጅ አለክ? ኧረ ምንም የለኝም። አይ አንዳንድ ሰው ሳያገባ ይወዳል፣ ለዛ ነው። ኧረ